እንግዲህ ሁሉም ለከትና ለሸም ወሰናለሁ እኔ ግራህን ሲመቱ ቀኙን ሰጥ የሚባል እምነት የለኝም በተለይ እንደዚህ አይነት ያካባቢያችን እብሪተኞች ደግሞ የሚገባቸው ቋንቋ ዲፕሎማሲ ሳይሆን አፍጫቸው ማለት ነው ያ አስተንፍሰናል የሰይድ ባሬ ጎማ አሁን ተንፍሰዋል በዚህ በመራብ በኩል ያበጠ ጎማ አለ ሁላችንና ወደጎነቼ በተለይም ወጣቶች ለዚህ ሽብርና ለታወጀብን ጦርነት መሰለፍ በቂ አይደለም መሳየፍ ወይ መፋለም አለብን የታሪክ አፈላዎች ሁሉ ይውደሙ አንድ ፓርቲ የኦፖዚሽን ፓርቲ ጋብዛል እንደ ኦፖዚሽን ፓርቲ ያደራጃል እንደ እኛ አገራችን ውስጥ ካለው የአንድነትና የመገንጠል ጥያቄ አንፃር ወደፊት ለሰላም ኮንዲሽን ሁኔታዎችን የሚያመቻች ቢሆን ኢሰፓ ራሱን ስሙን በመለወጥና ማህበራዊ ቤዙን እንትን በማስፋት ነገር ግን የፓርቲ ሞኖፖሊ ነው የሚያራምደው የሚል አይነት ስም ላለማግኘት የምንጫወተው ስልት ነው እንጂ ግብዣ አይደለም ግብዣ የለም 10 አመት በተከታታይ ይሄንን የአብዮት በዓል ለማክበር ያደረግነው ልምምድ በ10ኛው አመት በዓል ላይ ምን ልዩ ባህሪ እንዳሳየና ለዚህ ክሪቲክ እንደቀረበ ለኔ ግልጽ አይደለም ርካሽ በሆነ ማቴሪያል አንድ የስብሰባ አዳራሽ ሰርተናል ለኢትዮጵያ አንድነትና አብዮት ሲዋደቁ ህይወታቸውን ለሰጡ ጀግኖቻችን መታሰቢያ በኮሪያ ዲሞክራቲክ ሪፐብሊክ ሶሊዳሪቲ እርዳታ አንድ ማኒመንት ተቆመናል በመሰረቱ ጉዳያችን ውስጥ አልቃ መግባት ነው ነገር ከተነሳ ዘንድ ብዬ ለመመለስ ሐቁን ለመግለጽ ነው ምን አይነት ክችን መስራት እንዳለብን ወይ ምን አይነት ሳሎን መስራት እንዳለብን እንደዚህ ከውጭ መነገር ያሳዝናል ተቻቸዋል በመሬትም ባየርም አንዳንዶቹ ተጠግቻቸዋል አንዳንዶቹ ወጥቼባቸዋል እዛ ላይ ይዛችሁ ወጣችሁት በርፍና ታንክና ምናምን ባንድ አጋጣሚና ሁኔታ ወይ ቀን ወይ ሌሊት ጠላት ሲያጠቃጥላችሁ ነው የምትመለሱት ስለዚህ ፓርቲያችንና መንግስታችን ሁለታችሁንም ነው የሚያስታጥቀው ይሄን ታውቁ የለም በማን መሳሪያ ነው የምንሞተው ያላችሁ እንደሆነ እና እኛ በሰጠነው አይደለም እንዴ እንዲህ አይነት ትግል ነው የገጠመን ከፍተኛ አርሚ ነው በአፍሪካ ውስጥ የገነባነው ጓዶች ከፍተኛ አርሚ ስንት ሺህ ጀነራል ነው ያወጣን መሳሪያውን አስረከቡ ተሸነፉና ፊታቸው ወደ ሚስቶቻቸው አዞሩ ከዚህ በኋላ እንደገና ወደኔ ይሄ ነው የሆነው አይደለም የሚሊተሪ ቢሮክራሲ አልቻለንም ልንወጣበት አልቻለንም ምንም ሀገሪቱ በመታቀርበው አኳያ ድልቀልብልኝ አልተቻለም ለምሳሌ እኔ 2 ዓመቴ ነው ፋቲክ ካገኙ ፋቲክ ጥልፌ ነው የምለብሰው በሌላ መልኩ ደግሞ ቤተሰቦቻችን ከዛ ከወለጋ ከፋ ከኢሉባቦር ይመጣሉ ልጆቻችሁ 6 ዓመት 4 ዓመት በረሃ ይቀመጣሉ እነዛ ልጆቻችሁ ለማየት ያላችሁ በረም ሆነ ላም ሆነ ሽጦ በትራንስፖርት ይመጣሉ ልጆቻችሁ በወቅቱ ሊያገኙ አልቻሉም ግን አንድ ኦፊሰር እናቱ ወይ ልጁ ሲመጣ በ10 ደቂቃና በ20 ደቂቃ በቴሌግራም ተደርጎ ሊመጣ አነጋግሮ ማንኛውም ቤተሰቡን ሸኝቶ ሊሄድ ይችላል ከየትኛውም እንደው እኔ ነኝ ከሚል መንግስት አስተዳደርና ህገ መንግስት ጋር ብናመዛዝነው በማንኛውም መመዘኛ እጅግ ህዝባዊና ዴሞክራሲያዊና ፕሮግሬሲቭ ነው አራተኛው ችግራችን ፍትህና አስተዳደራዊ መጓደል በአካባቢያችንን ፍትህና አስተዳደራዊ ጉድለት የሚያንጸባርቀው ጓድ ፕሬዝዳንት መደብ ትግል ውስጥ እየተፈተነና ያለፍን ሰዎች ነን አይቶ ያልቀመሰ ሊሰማው አይችልም እጁን ከሰጠ ከተያዘ በጥርጣሬ ደግሞ እዚህ ውስጥ ካሉ ከተያዙ ማስረጃ ከተገኘባቸው ፍርድ መስጠት ያለ በህግ ነው 5 ዓመት ሙሉ ያለ ፍርድ ጉርጓድ ውስጥ አሉ አሁን መቱ ወኔ ቤት ከርቸለ
ፍርድ ለምን አይሰጥም? ይሄ የፍርድ መጓደል አይደለም እንዴ? ፍርድ መስጠት አይገባም? ጥፋተኛው ነው ይሄ ማስረጃ ይታቀፍለት። ጓድ ሜጀር ጀነራል ዘለቀ እዚህ አዳራሽ ውስጥ ስብሰባ ሰጥቷል። ትክክለኛ ዲሞክራሲ የሰፈነበት ስብሰባ ነበር። የተናገሩውን ጓድ ጀነራል ቢያው የለም ያልታወቀ እስር ቤት ነው አሉ። ተናግሮ በእሳቸው ፊት እሺ እዚህ አባቴ አሁን ሰዓት ላይ የኢትዮጵያን ሕዝብ 50 ሚሊዮን ሕዝብ በደም ባህር ባግደው ያስቆሰው በርሰው ኃላፊነት 18 ዓመት ሙሉ መርተው ሳያደላድሉ ሳያረጋጉ የኢትዮጵያን ሕዝብ ለሳት ዳርገው በአሁኑ ሰዓት ውስጥ ላይ ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ እድል የለውም። ይሄንንም እንደማያበላሹ አምናለሁ። እዚሁ እንደሚሞቱ እንጂ እንደሌሎች መሪዎች በኢሮፕ ውስጥ ላይ ይፈጣሉ ብዬ እምነት የለኝም። እግዚአብሔር ምስክሬ ይሁን። ይህንን ህዝብ አጋልጠው ይሞታሉ አይደለም መንጀ ከሰው ወንበር ላይ ደርቀው እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምንበታል። ይሄንን ባያደርጉ ግን ታሪክ ይፋረደውታል። ምናልባት በዚሁ አካባቢ ውጊያ ይጀምራል እና እያንዳንዳችሁ እንግዲህ እዚህ ላይ ነው ያ ኢትዮጵያዊነታችን የምንመዘንበት እና የተናገርነውን ሆነን የምንገኝበት ቋሚም የሚያልፍም የሚታዘብበት ሁኔታ የሚታይበት ይሄ ነው። እነሱም በእውነት ለዲሞክራሲና ለሰላምና ለእኩልነት እንደሆነ የቆሙት ይህንን ስንል መቆም አለባቸው። ኢትዮጵያን ለመበተን እንደሆነ ይቀጥላሉ። ኢትዮጵያን ደግሞ ለመበተን እስከተቀጠለ ድረስ የኔ ግንባር እስከተበተነ ድረስ ደግሞ በበኩሌ ከኢትዮጵያ አንድነት ኃይሎች ጋር ትግሌን ይቀጥላል።